ሺህ ሰው ነው አቡ እነ ምነወር ነበሩ እንትና ነበረ ማነው ስሙ ይሄ በቃ አይ አላስጨንቃትም ገባሽ ከሰው ጋር ስትሆኚ አንቺን ማስጨነቅ አልፈልግም ለዛ ብዬ ሄድኩኝና ሳለሽ እናቴ ይሄ ትልቅ ስቴፕ ነው ወደ ከተገኘሽ በኋላ ደግሞ ወደ ተሻለ ሀገር ደግሞ ፕሮሰስ ታደርጊያለሽ አዎ ብዙ እህቶች አሉኝ ወንድሞች ተዘጋጅተውበታል ለኔ ስፖንሰር ሊገዙልኝ ኢንሻአላህ እስቲ ዱአ አድርጊልኝ ወለ ካናዳ ወደ አሜሪካ የምታስቢው እኔ ካናዳን በጣም ወዳታለሁ ካናዳን ያልኳቸው ካናዳን በጣም ወዳታለሁ ያርግልሽ ካናዳ ያሳየን አሚን ኢንሻአላህ አሚን ወላሂ አሚን አሁን እነሱ ተዘጋጅተው ብር አዘጋጅተው አቡዬ ልጅ ያለው አለ ምን ያለው አለ አሜሪካ ነው የሚኖሩት ካናዳ ነው የሚኖሩት በጣም ይወዱ እዚህ ላይ ነው ያወቁኝ ገባሽ እንደዚህ እንዳንቺ ቲክቶክ ላይ ያወቅሻቸው ሰዎች ናቸው የሚወስዱሽ አዎ ወላሂ ብራቸውን አውጥተው ሰብስበው ብር ወላይ ብራቸውን ቲክቶክ ላይ መጥፎ ብቻ አይደለም ያለው ቁም ነገረኛም አለ መልካም ሰውም አለ ቲክቶክ ላይ አያችሁ መልካም ሰዎች አሉ ለሰው እንደዚህ መልካም ማድረግ የሚፈልጉ በሴት በወንድ ተሰብስበው ብራቸውን አውጥተው ለምን $20,000 አይሆንም ብለው ወላይ ላዚም አሁን 10,000 15,000 ነው ዶላር እነሱ ለምን ስንት ሺህ ማይሆን እቺ ወረቀት እጅሽ ውስጥ ከገባች እኛ ለምናደርግልሽ ብሎ ተዘጋጅተው እንደዚህ ተዛናንቺ ዘይሪ ሰርተሽ ልከፊያቸው ነው ኖ አይደለም አልዝም ብለው ስለሚወዱኝ በጣም ይወዱኛል እዚያውን አንዳንድ የቤት ኪራይ ከፍሉልኛል የጎደለኝን ይሞሉልኛል መተው ጊፍት ይሰጡኛል አንበሳ ይሰጡኛል ምን ያረጉልኛል በጣም የሚወዱኝ እህቶች ወንድሞች ነው ያሉኝ በታይ በቃ ማሻአላህ አሁንም ይጨምርልሽ እንደዚህ አይነት መልካም ሰዎች ላንቺ ሚስትሽና አንቺ ሀብታም ሆነሽ ነገር ሰውታለሽ ኢንሻአላህ በጣም እኔ በጣም እሱ ጋር ፈጣሪ ያድርሰኝ የእውነቴን ነው የምልሽ አቡ እኔ መኪና መግዛት ምናምን ሳይሆን የምመኘው ምኞቴን አላህ ያሳካልኝ እኔ ካናዳ ሴት እናት አባት የሌላቸው መርዳት ብቻ ነው ስራዬ በቃ ገንዘቤ ለነሱ ሁለተኛ ሚስት ሆነሽ ፈቴ አደራ እንዳታገቢ ወይ ምን አደረኩሽ በጣም ነው የምጠላው እኔ ባሌ ብቻ ይጣላሻለሁ ሁለተኛ ሚስት ሶስተኛ ሚስት ሆነሽ የፈለገ ሀብታም ቢሆን ወይ ካናዳ አሜሪካ እንዲወስድሽ ብለሽ አንዱን ባለትዳር ብታገኝ የምር በጣም እቀየምሻለሁ የእውነቴን ነው የምልሽ ወላሂ ባሌ ባሌ የራሴ ሲሆን በጣም ቅናታም ነኝ እኔ የራሴ ሲሆን ነው የምወደው እኔ ብሞት የሌላ ሴት ሆኖ እንዲወደን እኔ አልወደውም እኔ ጠረኑን ራሱ አሸታለሁ ሲመጣ እንኳን አይደለም እኔ ሌላ ሚስት ያገባብኝ ይቅርና እኔ አልፈልግም የራሴን ነው የምፈልገው የራሴ ባለትዳር ወንድ የምታገባ ሴት አትኖርም እኛ ቲክቶክ ላይ ከጧት እስከ ማታ ተግተን እንሰራለን አዎ በቃ የለም እንደዚህ አይነት ወንዶች 3 ሚስት 4 ሚስት ማግባት የምትፈልጉ ወንዶች የለም እያማራችሁ ይነቃል አያገባም አይደርም አይፈልግም በገንዘብ ሀሳባችሁ ነው አይደል አቅም ስለሌለሽ እንርዳሽ በሚል ሰበብ ነው አይደል እኛ ስራ እንፈጥርላታለን ስራ ትሰራለች አትደረም አትፈልግም ያንተን ብር አትፈልግም ትታገዛለች አንተ ሀብታም ስለሆንክ ማስተዳደር እሷ ድሃ ስለሆነች እኔ ማስተዳደር አቅም ስላለኝ ነይ ላግባሽ ነው አይደል ስራ እናስገባታለን እኛ ስራ ሰርታ በራሷ ኮርታ ትኖራለች ለምን አንተ ታስፈልጋታለህ ስራ ካላት ለብር ስለሆነ አንተ የምታገባት እንጂ ደግሞ አቡ አረብ ሀገር የሚያገቡት እኮ የትም አረብ ሀገር የሚያገቡት እኮ ሄዳ መዳም ቤት ሰርታ አምጥታ ነው እንጂ ሲሰርቶ ነው እንደሚያበላት እግሩን ሰቅሎ ሺሻውን እየሳበ ይጠብቃታል ለብር ከነበረ የውላችሁ እኔ የራሴን ታሪክ ልንገራችሁ አባቴ 3 ሚስት ነው ያለው እኔ ከቤት ውስጥ የመጨረሻ ልጅ ነኝ ለእናቴ ኃይለኛዋን ምን ነኝ እና ምን አልኳት እናቴ እማ እኔ ግን የመጀመሪያ ልጅሽ ሆኖ አባዬ ሁለተኛ ሚስት እንዳገባብሽ ሳቅ አንቺን ይሽሽ እጠፋ ነበረ እኔና አንቺ ሌላ ቦታ ሄደን እንኖር ነበረ ሌሎቹስ ልጆች አለች ስለኝ ነው እኔ የመጀመሪያ ልጅሽ በሆን ኖሮ ወይ 2-3 ልጅ ሆኑ 7 ነን እኛ እናቴ የወለደችው እና ዝም አልልም ነበር አንቺ ለምን ዝም አልሽ አትም ምን ላድርግ ይፈቅዳል ምናምን ብላ ዝም አለች እና አባቴን ደግሞ ጠየቁት አባዬ ግን ለምንድን ነው ከማዬ መጀመሪያ ሚስት ክያለች ለምንድን ነው ሁለተኛ ሚስት ያስፈለገ ስለው እዛ ያለውን ቤት ቢጠብቅልኝ ሰው የለም ቤት ጠባቂ ይፈልገት ነው ሁለተኛ ሚስት ያገባከው ለምን ዘበኛ አትቀጥርም ነበር የሚጠብቀው ምክንያቱ ደግሞ እሺ ሶስተኛዋስ ሁለተኛ ሁሉም ወላድ ናቸው ይወልዳሉ ሁለተኛ ሚስት ግን ወላድ ናት ማዬም ወላድ ናት ሶስቱም ጤነኛ ናቸው የትኛው ሀብትክ ነው አንተ 3 ሚስት እንድታገባ ያደረገ ስለው ሶስተኛዋ ለምን እዛም መሬት ስላለኝ ገጠር ነው ደግሞ ሶስተኛዋን ያገባት መሬቱ እንድትጠብቅልኝ በጣም ሼም ነው በእውነት መሬት እንድትጠብቅለት ነው ሶስተኛ ሚስት ያገባው ግን እየሄደ ለገጠር ሲሄድ ለአረፋ ምናምን ሲሄድ እያስረገዘ ይመጣል ይወልዳል ግን
ያገባት መሬት እንድትጠብቅ ነው። እዛ ያለው መሬት ጠባቂ ስለሌለው እንድትጠብቅ ነው። ቤቱን እንድትኖርበት ነው። እንድትኖርበት ከሆነ አንተ ደግ ከሆንክ ዝም ብለህ ስጣታ ከአንዳ ታገኘዋለህ። ግዴታ ማግባት አለብህ። እሷ አለበት ግዴታ ማግባት። መሬቱ ጠባቂ ቤቱ የሚኖርበት ሰው ከሌለው እቺ ሴትዮ ቤት የላትም ማለት ነው። ስጣት ቤቱ። ለምን ግዴታ ሚስት ታደርጋታለህ? ስጣትና ትኑርበት። ያለ ምክት ሌላዋን ታግባበትና ትኑርበት። ታግባበት። አንተ በሊላይ ታላ ስጣት ቤቱንም ሆነ መሬቱን። ሀብት ስለበዛብን ነው ሆነ ነው። ምንም አይነት ምክንያት በቂ አይደለም። ልክስክስ ምን ሆነሽ ነው አቡ? የኔ አባት ራሱ አላህ ይርሃመው 4 ሚስት ነው ያለው። 4ቱ ሚስት ከ4ቱ ሚስት እናቴ እኔና ወንድሜን ወለደች። የሌሎቹ ደግሞ 6 ልጆች ወለደች። ኦኬ አንድ ሀገር አንኖርም፣ የተለያየ ሀገር ነው። ገባሽ? እኛ ጅማ፣ እነሱ ሸዋ የሚባል ወሊሶ ሀገር ነው የሚኖሩት። እና አባቴ ትንሽ የሆነ ገንዘብ አለው። ገባሽ? ወላሂ ሲገዛ አቡ ለሁሉ ለእናቴ ቀሚስ ከገዛ ለ3ቱም ቀሚስ ይገዛል። ምንም ሳያዳላ ቀሚስማ ለ3ቱም ይገዛል። ግን በአንድ ልብ 3 ሚስት እኩል ማፍቀር ይቻላል ውዴ? አይቻልም። ግን እናቴን በጣም ይወዳታል ብዬ አስባለሁ። ለምንድን ታውቂያለሽ? በጣም ፍቅርን ከነሱ ነው የተማርኩት። ያንቺ አባት ስንት ሚስት ነው የነበረው? እንደኔ አባት 3 ሚስት ወይስ 4? 4 ማሻአላህ። ግን እናቴን በጣም ይቀረዋል። አሁን የኔ አባት ለምን ያገባል? አሁን ካለው ቤት ይቀራል። በህይወት እስካለ አታውቂም። ምናልባት ቢያገባ አሁን እንግዲህ የ77 ዓመት ጎልማሳ የኔ አባት። እናቴ 3 ሚስቶች የሚንከባከቡት ብታዩ አባቴ 77 ዓመቱ አይመስልም። የልጅ ልጅ አሁን የልጅ ልጅ እንኳን ለትዳር ደርሳለች። የመጀመሪያ እህቴ እናቴ የመጀመሪያ ልጅ እህቴ የእሷ ልጅ ለትዳር ደርሳለች። 20 ዓመቷ ነው። 20 ዓመት የሞላት የልጅ ልጅ ያለችው አይመስልም ስታዩ። ለምን በ3 ሚስት የሚንከባከቡት? 3 ሚስቶች ይለፋሉ፣ ለሱ ይንከባከቡታል። ቁርሱን ቡላ ገንፎ እየሰሩ እያበሉ ጎረምሳ አደረጉት በይ እና 3 ሚስት ሲንከባከቡት ማየት የማኛኛ ቤት የኔ ፍቅር ይብለጥ እኮ ነው። እኛ ቤት የሆነ ግን ማየጣ ብርግፍ ብላ ትንከባከበዋለች። ገና ሲገባ የውዱዋ ነው አልኩሽ። የውዱዋ የምታቀርብለት ጫት ሲቀም ከጎኑ ቁጭ ብላ ቡና እያፈላችለት ጣት እየቀነጠሰችለት አብራው ቀንጥሳ ማጉረስ ነው የሚቀራት እናቴ ነው። የኔ ጀምራለች ማጉረስ። የኔ እናት ፍቅር ያውቃሉ እኮ የድሮዎቹ። ታጎርሳለች ወላይ። እነሱ እኮ ቀጥተኛ ፍቅር ነው። ታንታት ቀንጥሳ ትድከምትኝ እኔ ቀነጥስልሃለሁ እያለች ጫቱን ሁላ እየቀነጠሰች የምታጎርሰው እሷ አባቴ እንክብካቤ 3 ሚስቶች ሲንከባከቡት ይኸው ገና ጎረምሳ ነው የሚመስለው ሰውየው እና አንድ ይቀረዋል። ኧረ አንድማ ምን ያደርግለታል? ከዚህ በኋላ ራሱን አራተኛ እንዴ ይከምለው እንጂ ምን ሆነሽ ነው? ምነው ካልዳርጉት አልሽ? በቃ አንድ የአረብ ሀገር ሴት ወደ ሀገር የምትገባ ለግለግ ያለችን አይተሽ ዳሪው እንጂ ራስሽ መሬትና ቤት መግዛት አለበት። ለምን ቤቱ ማን ይኖርበት ብሎ ሰበብ ይሰጣል። ለምንድን ነው የምታገባው ስትይ ይገዛላ። ምን ችግር አለ? የለም ወይም ቤቱን የሚኖርበት የለም። ለዛ ነው እንድትኖርበት ነው። ካላገባት እንድትኖርበት በነፃ ቤቱን እንድትኖርበት አይሰጣትም። ቢላይ ካላ ግዴታ ሚስት መደረግ አለባት እና ስለዚህ ፈትዬ ሰርተክ ቤት ተሰጥሻል። ያንቺ ሕክምና በዚህ ተጠናቋል። ስነማ ማለት ና ዲበሻኔን ጉርጉር ያስሌስ አብዱሴን ይፈጅዝ አብዱሴን ይፍሉኩብሴው ሜጅሬኝ መካሚ ፈከነ ፍቆተ ሞ ያኺ እና ለላዩ እና ራጁ ትሽ አብዱሴን ዶላር ደብሻኔ ደበያሲ አብዱሴን ካዋ ሁበቱ ድሮ ይዱ ገባንተሽ ካዋ ሁበቱ ከእጀቃ በከሰሙ ቀቡ ወይ ሁበታ ቸከሰት ሀሳው አስሊ ሰንራ ዋህዶ ደባባታ ኡስተኒ ትናሪና ማናራ ህናሪና አስልቲ ነምኒ አስልቲ አሉ ነማ አስሊ ማቀባሰ ጀት አሉ ኸሳቶ ማስሊን ሀቀባሴ ማስሊን በቃ አስሊ ኸሳ ሸኪ ጅሩ ፍክራ ባሴ አሞ ዮ ሙባረኩ አናማ ወረ ዱጋን ኩበ ፈካቱ ኸሳቶ አስልቲን ፈካቱ ተንዱራ ከሰቲ ፈከሰኒ ነመራ ጉራቱ ዋንቴ ወልቤ ኸዋንቴ ማሰኑኩ መስልተም في مرتفعات مقننه سفارته ولا منسا لما فعل جاسلي امبر فيمسا نسا اندلغو ين مبارك نسا اندلغو سيجرخون
Numamoot way hoggonuti asiin gargaarsa ummataatiin nyaadhamenne asiin lollee wanneen asiin nu shawwaddan hoggonuti asiin akkuma isin jalaa ta'an hudhamne bakka tana booda gargaarsa ummataa ta'e gargaarsa dhuunfaa diyaaspoora irratti malee hin gargaaru hin dhaqus diyaaspoora irratti malee hin gargaaru hin dhaqus tana sammuuti sanatti hima hundi keessan sammuuti sanatti abbumaan feeta biyya jiraadhu feeta ola jiraadhu bakka feeta jiraadhu sini galee gargaarsa jettanii warra kaayiroo ummata bal'aa maqaan balleessinaa namni sadii maqaan balleessinaa nuti kana booda yoo waa gargaarre diyaaspoora irratti diyaaspoora yoo fadhe haa nyaatu maal dandaanii huda qabnee sirraa fuudhuu dandeenya waan ta'eef amma mistira akkasitti kulmoggaa tuttuquun sunnaan taane sirritti warra gataa Aslii fi Mubaarak sirritti icciti jirtus gabbaasa gargaarsi ni dhukkuba jaamee namni ni dhukkuba jaamee guurame kanuma doolar dhibba shanii irratti walla dansan qofaa miti hedduu jira gargaarsa hedduu jira akkasitti guutan jechuudha shakkii nu keessatti guutan hedduu jiraatu isaa ragaa aslumarraa ragaan akkuma Mubaarak osoo dhukkubin akkana je'ee bashannanuudhaaf kana dalagee jeetti kabiraatis hedduu jira gannuu baasa amma Asliin akka nama dhiiratti itti dubbate Mubaarak gabbeen dubbatumo ni qabbaneessa aboo mistiraan waliif dawalan an duraanuu jaa ture wallaahi lazim uummanni kun matarra nu taphate sani nuti wallaahi diyaaspooraan eenyu dawala waame mangudduman isaa